ጫባ ግላም ተሽና ተጣጣ ኢንስታግራም በዛሬው ጉዟችን ወደ ምስራቅ አፍሪካ ምድር ወደ ታንዛኒያ ጉዞ እናደርጋለን። አቧራው በንፋስ ወደሚታጠብበት፣ ፀሐይ በኪሊማንጃሮ ተራራ ጥላ ስር ወደምትቀመጥበትና ምድሪቱ የጥንት ታሪኮችን በሹክሹክታ ወደምትናገርበት ወደ ታንዛኒያ ጉዞ እናደርጋለን። እዚህ ምድር ላይ ከአንበሶች ግርማና ከዝሆኖች ግዙፍነት በላይ የዓለምን ዓይን የሳበ አንድ ድንቅ ነገር አለ። እሱም የጫባ ሳቅ ነው። ጫባና ጓደኞቹ ዝም ብለው የጎሳ አባላት ብቻ አይደሉም። እነሱ ደስታን ያለ ምክንያት፣ ሰላምን ያለ ቅድመ ሁኔታ የሚኖሩ የጥበብ ምንጮች ናቸው። በተለይ የጫባ አሳሳቅ። የጫባ ሳቅ ሲሰማ በዙሪያው ያለው ተፈጥሮ አብሮ የሚያስተጋባ ይመስላል። ያ ሳቅ የንጹህነት ድምፅ ነው። ያ ሳቅ የታንዛኒያ ወርቃማ ልብ ነጸብራቅ ነው። ይህ ሳቅ ከታንዛኒያ ሰርጥ አልፎ ውቅያኖሶችን ተሻግሮ ዛሬ የዓለምን ዓይን በእነዚህ ሰዎች ላይ እንዲያርፍ አድርጓል። እንዴት እንዲህ ይስቃሉ? ይህ ደስታ ከየት ይመነጫል? የሚሉ ጥያቄዎች በየቦታው ይደመጣሉ። ዛሬ በዚህ ቪዲዮ ከሳቁ ጀርባ ያለውን ምስጢር፣ ጫባና ጓደኞቹ ለዓለም ያስተማሩትን ትልቅ የህይወት ትምህርትና በታንዛኒያ ምድር የተደበቀውን ያንን አስደናቂ ታሪክ አንድ በአንድ እንፈታዋለን። ሁሌም እንደምንለው ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ታሪካችን የሚጀምረው በታንዛኒያ ሰሜናዊ ክፍል ማሳኢ ተብለው ከሚጠሩት ጀግናና ኩሩ ጎሳዎች መገናኛ አካባቢ ነው። በዚህ ግርማ ሞገስ ባለው ምድር ላይ ነው እንግዲህ ጫባና ጓደኞቹ የሚኖሩት። ጫባ ዝም ብሎ ተራ ሰው አይደለም። እሱ የነገዱ የልብ ትርታ፣ የጓደኞቹ ደግሞ የሳቅ ምንጭ ነው። ጫባ የሚገኝበት ማህበረሰብ ተፈጥሮን ከሰው ልጅ፣ እንስሳትን ደግሞ ከኑሮ ጋር አቀናጅተው ለዘመናት የኖሩ ናቸው። እነዚህ ጓደኛሞች የሚኖሩበት አካባቢ በሳር ምድር የተሸፈነ፣ አልፎ አልፎ ደግሞ የግራር ዛፎች ጥላ የሚጥሉበት ሰፊ ሜዳ ነው። እዚህ ጋር ኑሮ እንደ ከተማ መቻኮል የለበትም። ሰዓቱ የሚቆጥረው በፀሐይ አወጣጥና አገባብ ነው። ጫባና ጓደኞቹ ከልጅነታቸው ጀምረው አብረው ያደጉ፣ አብረው ከብት ያገዱና አብረው የአደን ጥበብን የተማሩ ናቸው። ነገር ግን እነሱን ከሌላው የሚለያቸው ትልቁ ምስጢር በመካከላቸው ያለው ትልቅ አንድነት ነው። በታንዛኒያ ውስጥ ከ120 በላይ ጎሳዎች አሉ። እያንዳንዱ ጎሳ የራሱ የሆነ ቋንቋና ወግ አለው። ሆኖም የጫባና የጓደኞቹ ታሪክ በእነዚህ ጎሳዎች መካከል ልዩ ቦታ እንዲኖረው ያደረገው አንድ ትልቅ ምክንያት አለ። እሱም መጋራት ነው። እነሱ ዘንድ የኔ የሚል ቃል የለም። ሁሉም ነገር የኛ ነው ብለው ያምናሉ። የሚበሉት ምግብ፣ የሚጠጡት ወተት፣ አልፎ ተርፎም የሚያልሙት ህልም የጋራ ነው። ጫባ በጓደኞቹ መካከል ያለው ቦታ እንደ ማጣበቂያ ነው። በቡድኑ ውስጥ ተስፋ የቆረጠ ካለ ጫባ በአንድ አረፍተ ነገር ብቻ ተስፋውን ሊመልስ ይችላል። በዛ አካባቢ ያሉ ጎሳዎች ጫባንና ጓደኞቹን እንደ ሰላም አምባሳደር ያዩዋቸዋል። በተለይ በወጣቶች ዘንድ ትልቅ ተጽዕኖ አላቸው። በዘመናዊው ዓለም ውስጥ ተውጠው ባህላቸውን እንዳይረሱ የጫባ ሳቅና የጓደኞቹ ጨዋታ እንደ ትልቅ ትምህርት ቤት ያገለግላል። በዚህ ሁሉ የከተማ ግርግር መሃል ከጫባና ከጓደኞቹ ጋር አድጎ ዛሬ ግን የከተማውን ህይወት እየታገለ ያለውን ሳሙኤልን አገኘ ነው። ሳሙኤል ከዓመታት በፊት ተምሬ ትልቅ ደረጃ ደርሳለሁ ብሎ ከጎሳው የወጣ ብቸኛው ወጣት ነበር። ዛሬ ግን በፊቱ ላይ የሚታየው ድካም ትልቅ ታሪክ አለው። ጋዜጠኛውም እንዲህ ሲል ጠየቀው፣ ሳሙኤል እንኳን አገኘንህ። ከጎሳ ወጥተህ ወደ ከተማ ስትመጣ
ትልቅ ህልም እንደነበረ እናውቃለን። ዛሬ ግን ያሰብከውን አገኘህ ብሎ ይጠይቋል። ሳሙኤልም በዝግታና ተስፋ በቆረጠ አንደበት እንዲህ ብሎ መለሰለት፣ አግኝቻለሁ፣ ዲግሪዬንም ይዣለሁ፣ ቢሮ ገብቻለሁ፣ ዘመናዊ የሚባል ልብስ ለብሻለሁ። ነገር ግን አንድ ትልቅ ነገር ጎሎኛል፣ ደስታዬን። እውነቱን ልንገርህ፣ እዚህ ከተማ ውስጥ መሰረታዊ የሚባሉ ነገሮች ሁሉ ዛሬ የቅንጦት ሆነዋል። ለምሳሌ ቤት። እኛ ዘንድ ቤት ማለት ከምድሪቱ አፈርና ከቅርንጫፎች በጥቂት ቀናት ውስጥ የምንሰራው ለሁሉም ክፍት የሆነ መጠለያ ነበር። እዚህ ግን 30 ዓመት ብሰራም የማልገዛው ብረትና ሲሚንቶ ሆኗል። ሳሙኤልም ቀጥሎ ዘመናዊነት በጣም ከባድ ነው። እዛ በነበረን ህይወት አንድ ሰው ታመመ ማለት መላው ጎሳ አብሮ ታመመ ማለት ነው። መድኃኒታችንም ከምድሪቱ የምንቀጥፈው ቅጠልና በመካከላችን ያለው ፍቅር ነበር። እዚህ ግን መድኃኒት በገንዘብ ይሸጣል። ገንዘብ ከሌለህ ደግሞ በሰው መሃል ሆነህ ብቻህን ትሞታለህ። ሰው ተምሮ የባሰ መሰረታዊ ነገር እያጣ መሆኑ ግራ ይገባኛል። አሁን ዘመናዊ ስለሆንኩ ቆንጆ ምግብ እበላለሁ፣ ግን ጫባና ጓደኞቼ እሳት ዙሪያ ተቀምጠው ከሚበሉት አንድ ጉርቻ ጋር አይገናኝም። ያኛው ህይወት ነፃነት ነበረው። እዚህ ግን በየሰከንዱ የታሰርክ ይመስልሃል። ለቤት ኪራይ፣ ለትራንስፖርት፣ ለምግብ ስትሮጥ መቼ እንደምትኖር እንኳን ትረሷለህ። ሰዎች እኔን ሲያዩኝ ተምሮ ተሳካለት ይላሉ። እኔ ግን በውስጤ ወደ ኋላ እመለከታለሁ። ጫባ አሁንም በነፃነት እየሳቀ እንደሆነ አውቃለሁ። እኔ ግን ያንን ሳቅ እዚህ ከተማ ውስጥ በገንዘብ ልገዛ ብሞክር አልቻልኩም። ሰው ስልጣኔ ብሎ የገባበት ቤት ውስጥ ታስሯል። መሰረታዊው ህይወት ያ የጎሳ ህይወት ነበር። ሳሙኤል የተናገረው እውነት የታንዛኒያን ድንበር ተሻግሮ እዚህ እኛ ዘንድ በኢትዮጵያ ምድርም ደጅ ያንኳኳል። ዛሬ ዘመናዊነት የሚባለው ሰንሰለት ብዙዎቻችንን በታላላቅ ከተሞቻችን ውስጥ አስሮ ይዞናል። ቆም ብለን ስናስበው የትኛው ነው ትክክል? በኢትዮጵያ ገጠር ኑሮ መሰረቱን ያደረገው በሰው እንጂ በቁስ አይደለም። እዛ ቤት ማለት ከጎረቤት ጋር ተባብሮ የሚሰራ የፍቅር መጠለያ እንጂ የ20 ዓመት ብድር የሚከፈልበት እስር ቤት አይደለም። በገጠሪቱ ኢትዮጵያ አንድ ሰው ቤት የለኝም ብሎ ሜዳ ላይ አይወድቅም። ማህበረሰቡ ቀንበሩን ተካፍሎ አፈሩን አብክቶ ሳሩን አልብሶ ጎጆውን ይቀልስለታል። እዚህ ከተማ ግን ቤት የቅንጦች ሁሉ ጫፍ ሆኗል። የሰው ልጅ መሰረታዊ መብቱ የሆነው መጠለያ ዛሬ በከተማው ህይወት የእድሜ ልክ ህልም ሆኖ ቀርቷል። አሁን ላይ በከተማችን ሰው ተምሮ ስራ ሲይዝ ከድህነት የወጣ ይመስለዋል። ነገር ግን የሚያገኘው ደሞዝ ለቤት ክራይ፣ ለትራንስፖርትና ለውድ የሕክምና ወጪዎች ሲገብር ሰውየው ራሱን የሚያገኘው ዘመናዊ ባሪያ ሆኖ ነው። በገጠር ግን መድኃኒት ማለት ትኩስ ወተት፣ ንጹህ አየርና የጎረቤት አጋዥ እጅ ነው። እዚህ ከተማ ውስጥ የታመመ ሰው ከመድኃኒቱ ዋጋ በላይ ብቸኝነት ይገለዋል። በሰዎች መሃል እየኖርን ሰው ናፍቆናል። ሳሙኤል የናፈቀው ያንን ነፃነት ነው። ዕውቀት ማለት ዲግሪ መያዝ ብቻ ሳይሆን ራስን እና ተፈጥሮን ማወቅም ጭምር ነው። ዛሬ ላይ እኛ ኢትዮጵያውያን በከተማው ግርግር ውስጥ ኑሮን ፍለጋ ስንሮጥ ኑሮ ራሱ እዛው ገጠር ጥለነው የመጣነው ሰላም መሆኑን እየዘነጋነው ነው። የታንዛኒያ ሳቅ በቤታችሁ አይጥፋ። ስለተከታተላችሁን ያመሰግናለሁ። የዛሬው ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ለጓደኞቻችሁ ማጋራታችሁን አትርሱ። እንዲሁም በከተማና በገጠር ህይወት ዙሪያ ያሉትን ሐሳብ በኮሜንት መስጫው ላይ ቢያካፍሉን ደስ ይለናል። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ወር ይግጠመን። አመሰግናለሁ።